አምስትና ከ10 ዓመት በኋላ አብዛኛው በህይወት ላይ ከፍተኛ ስኬት ውስጥ የሚገቡት ዩኒቨርሲቲ የገቡት እንዳልሆኑ ጥናቶች ያሳያሉ። ብዙ ቢዝነስ የሚፈጥሩት ብዙ ትልልቅ ኃላፊነት ላይ የሚሆኑ ሰዎች ናሰር ዩኒቨርሲቲ የገቡት አይደሉም። ይሄ በአፍሪካ ብቻ አይደለም፣ በተለያየ ሀገርም ያለ ሪያሊቲ ነው። ስለዚህ ዩኒቨርሲቲ የገቡ ልጆች ለሚቀጥለው 4 እና 5 ዓመት የማያዩዋቸው ብዙ እድሎች ከዩኒቨርሲቲ ውጭ አሉ። አሁን እኛ ዩኒቨርሲቲ ስንጨርስ 3.4 አብተን ሕክምና መሀንዲስና ምናምን ከገባኑ ይልቅ በዛ ነጥብ ውስጥ ያልሆኑና ማትሪክ ያላለፉ ልጆች አሁን ቢታይ በጣም በሰክሰስ በቁጥርም በደረጃም ይበልጣል ያኛው። ለዩኒቨርሲቲ ገቢ ሌላ ነገር ማየት አትችልም። አክቹዋሊ ሌላው ሀገር ዩኒቨርሲቲ ልጆቹ ብያሉ ነው። እኛም ሀገር የተወሰነ እንደዛ ግንባር ያለ ይህን ሁሉ አመት ይህን ሁሉ ገንዘብ ለምን ዩኒቨርሲቲ ውስጥ አጠፋለሁ? አሁን ባለ በቴክኖሎጂ ዘመን ዩኒቨርሲቲዎች ከሚሰጡት እድል ያልተናነሰ እድል ቴክኖሎጂና ውጭ ያለው ዓለም ይሰጣል። እና እነዚህ ልጆች በትንሽም አሁን ለምሳሌ አንድ ሰው ዩኒቨርሲቲ ሲገባ በ1,000 ብር ንግድ የጀመረ ሰው ያለምንም ጥያቄ አብዛኛው በተግቶ ከሰራ በ4 ዓመት ውስጥ ዩኒቨርሲቲ ቢመረቅ ከሚያገኘው በላይ ገንዘብና ሪሶርስ ይኖረዋል። ስለዚህ ሌላ አማራጭ ማየት መቻል። ዩኒቨርሲቲ በ18 ዓመትሽም ገባሽ በ30 ዓመት ገባሽ ብዙ ዲፍረንስ የለው። ያን ያህል እንደው ሞር መቹር አድርገሽ ህይወትን ተረድተሽ ነው ዩኒቨርሲቲ መመሪያ። አሁን ሕክምና ትምህርት ቤት በ30 ዓመቴ ብገባ በጣም ደስ ይለኝ ነበር፣ ግን በ25 ዓመቴ ጨርሼ በመውጣቴ ገና ሳላጣጥመው ጨርሼዋለሁ። አብዛኛውን ሕክምና ነክ የሆነውን ነገር የተማርኩት ከተመረቅኩ በኋላ ነው እና 2 3 4 ዓመት ቀስ እያሉ አንድ ትምህርት እዚህ ጋር አንድ ትምህርት እዛ ጋር እየወሰዱ ፕራይቬት ኮሌጅ ገብተው ኦንላይን እያደረጉ ቀስ ብለው ሃየር ኤጁኬሽን የሚማሩ ልጆች በጣም በላይፍ ውስጥ ምቹር ዊዝደም ያላቸው ነው የሚሆኑት። ይሄም አድቫንቴጅ አለ። ቶሎ መግባት የራሱ አድቫንቴጅ አለው ጥያቄ የለም። ግን አለመግባትስ የለውም ወይ? ብዙ አለው። ይሄንን ማሰብ መቻል